አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ የምትረገም የሚያሽማጡባት ብዙ ነበሩ። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም እንዴ? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ እሱ የለውም ምንም የለውም እሱ ለኪሳራ ነው ለትርፍ አይጠራም ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በመድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው በተፈጥሮ። ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም። እኛ ክርስቶሳውያን ነን። እኛ የክርስቶስ ከሆንን የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ውስጥን ያያል ይፈትን። እግዚአብሔር ልብ ወክላያተ ነው። ልብና ኩላሊትን የሚመረምር አምላክ ልጆች ነን። ስለዚህ ፊትን አይተን አናደላም። እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም። አምላካችን እግዚአብሔር ከሁላችን ጋር ይሁን። እና የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ብዙ አልተርክላችሁም ሰዓት የለም ብያቸዋለሁ። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የሷ ታሪክ የብዙዎቻችንን ልብ ይነካል። ጸሎቷን እመቤታችን ጸልያዋለች። ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ እመቤታችን ጸሎት ነው። ከሐናም ሳሙኤል ወስዳለች። ትሁት እናት ስለሆነች በስጋ የእመቤታችን እናት ሆናለች። በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከሷ እንድትወስድ በቅታለች። ማን ይመስገን ወገኖቼ፣ እግዚአብሔር የተመሰገነ ይሁን። ክርስትና እንደዚህ ነው። አያችሁ፣ ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ በመጎዳቷ በመጉበጧ አላማረረችም። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምጽ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን ከልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህ ሁላችንንም ይስማን ወገኖቼ። ወዘእንበለ ንስአሎ ይውፍቶተና ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለኛ ሊሰጠን ፍላጎታችንን ብቻ ይፈልጋል።